አላህ ወደ ቀልባችን ይመልሰን ተውበትና ኢስቲግፋር ቋሚ ስራችን መሆን አለበት ኢስቲግፋር ተውባ ቋሚ ስራው የሆነ ሰው ምህረት ብቻ አይደለም የሚያገኘው የዱንያው ጭንቅ ራሱ አብሮ ነው የሚስተካከለው አባታችን ኑህ አለይሂ ሰላም ለህዝቦቹ فقلت استغفروا ربكم ጌታችሁን አላህን ምህረት ጠይቁ አልኩኝ አለ ስለጠየቅነው ምን ልናገኝ انه كان غفارا አንድ ምህረት ሰፊ ነው ይምራችኋል ሁለትስ يرسل السماء عليكم مدرارا ዝናብን ከበላያችሁ የተንቧቧ አድርጎ ያወርድላችኋል አለ የጠፋ ዝናብ ራሱ በኢስቲስቃ ብቻ ሳይሆን በኢስቲግፋርም ይገኛል ሶስትስ ምን እናገኛለን ወዩምዲድኩም ቢአምዋሊ ወበኒን ልጅና ንብረትን ይጨምርላችኋል አለ hatta ሀብትንም ከፈለገ ንብረት ኢስቲግፋርም የራሱን ሚና ይጫወታል ረሱል አለይሂ ሰላቱ ወሰለም من لزم الاستغفار استغفارን ቋሚ ስራው ያረገ ሰው جعل الله له من كل ضيق مخرجا ከጨነቀው ሁሉ መውጫ ቀዳዳን ومن كل هم فرجا ላሳሰበው ሁሉ መፍትሄን ያቀርብለታል ورزقه من حيث لا يحتسب ካላሰበው ስፍራ ሪዝቅ ይሰጠዋል ምን ስላረገው የለየለት ብልጥ ነጋዴ ከሆነ አላሉ ኢስቲግፋርን ለዚመ ቋሚ ስራው ያረገ ሰው ስለዚህ ሁሌም በተለይ አላህን ስናስታውስ አኺራን በሱ ፊት ቆሞ ሂሳብ መደረግን ትላንት ከትላንት ወዲያ ያጠፋነውን ጥፋት ስናስታውስ አስተግፊሩከ ያ ረብ የሚለው ቋሚ ስራችን ይሁን እሳቸው ወንጀል ሳይሰሩ በየቀኑ والله اني لاستغفرالله واتوب اليه في اليوم اكثر من 70 مره ይላሉ ከሰባ ጊዜ በላይ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ አንድ መጅሊስ ላይ መልእክተኛው ተቀምጠው ከመነሳታቸው በፊት ይላል 100 ጊዜ እንቆጥርላቸው ነበር رب اغفر لي وتوب علي انك انت التواب الرحيم ሲሉ ይላል እሺ እኛስ ስለዚህ ተውበትና ኢስቲግፋር ቋሚ ስራችን ይሁን ለጠላት እንኳን ሞባይል ይነሳል ይባላል እኮ ለምን እገላለሁ ሲል አንተም ዱላ ይዘህ ተጠብቀዋል የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ ያላቀመ መኪና እንዳትይዝ ሰው በባጃጅም እየሄደ ነው በአውቶቢስ እየሄደ ነው በእግር እየሄደ ነው አንተ ማነህና ነው ብር ያበደረው ሰውዬ እየተሰቃየ ነው ብር የተበደረው ሰውዬ ምን ነው ጨቀጨከኝ ምን አባል አርግልህ በቃ ረጋ ብለ ደውላ እያለን ያለው በምን ልብ ነው የሰው ገንዘብ ይዘ መኪና መንነደው በምን ስሜት ወንድም ቀልቡ ተሰብሯል ነገ ሰጣለሁ የዛሬ አመት ሰጣለሁ ቼክ ሰጣለሁ ምናምን ብለን ያለ ነው የሰው እንባ ይዘ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል والله የሰው ላብ የሰው ገንዘብ ሳትይዝ ምትኖር ወንድሜ والله راح ሆነ ነው አንተ ምትንቀሳቀስ እንዳንተ ነፃ ይወጣ የለም ቁጭ ብለ ነገራት ሚስትን ለምን ደብቃለ እናቴ ባለቤቴ አላህ ሰጠን ከለከለ እዩ ታገልኩ አላገኘው አላህ ሰብር እንዲሰጠኝ እመኛለሁ አንቺንም ሰብር ይስጥሽ ብለ ነው እንጂ እሳት ይዘ እንዳገባ አሁንም ያስከው ካለ ጻፈው ደብተር ላይ ወንድም እንደውለ አብሽር ወንድሜ ዱአ አርግልኝ والله ይከፍላል በለው አላህ ይከፍልልሃል አሁን ብዙ ሰው ለምን ነው የማይከፍለው ንያው መጀመሪያም ላለ መክፈል ነው ሲወስደው ቆይና አንዴ ብቻ ኪስ ይግባ እንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል ንያው አለ መክፈል ነው ተበድሮ ከወንድሙ የተበደረ ወንድሜ ይከፍላል ብሎ ከተበደራሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል አትክፈል አሁን እኮ ብዙ ሰው የሚፈልገው ብሩን አይደለም በገዛ ገንዘቡን ሰድበዋለን ደውለ አብሽር ወንድሜ ዱአ አርግልኝ እስቲ ረካዓቴን ሰግደ ዱአ አርግልኝ بإذنillah ከፍላለሁ አብሽር በለው ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽር አይዞ በቃ ደስ አልከኝ ይሄን ነበር የፈለኩት ለጠላት እንኳን ሞባይል ይነሳል ይባላል እኮ ለምን እገላለሁ ሲል አንተም ዱላ ይዘህ ተጠብቀዋል ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣ اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه ثواب الحرف الواحد في القرآن الكريم به حسنة من قرأ حرفا من كتاب الله فله به حسنة والحسنة بعشر أمثالها لا أقول ألف لام ميم حرف ولكن أقول ألف حرف ولام حرف وميم حرف
فأسأل الله العلي العظيم أن يجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا وسائقنا ودليلنا إليك وإلى جناتك جنات النعيم آمين. እንደዚሁም حذيفة ابن اليمان አሁንም ምን ይላሉ والله لتفشون البدع حتى إذا ترك منها شيء قالوا تركت السنة بالله يونبኝ ቢድዓ በጣም ይስፋፋና ይሰራጫል ሌላው ቀርቶ ከነዚህ ከቢድዓ ተግባራት አንዱ ሲተው እንዴ ሱና ተተወ የሚባልበት ተጨባጭ ይመጣል የተተወ ቢድዓ ነው ግን እንደ ሱና ተቆጠረ ከመለመደው የተነሳ ማለት ነው ከዚህ አንፃር ትክክለኛውን የመልእክተኛውን እና ከዛ በኋላ የነበሩትን ሰለፎችን ፋና ድንበር ሳያልፍ የሚጠቀውን ብቻ አጥብቆ የሚላላውን አላልቶ የሚከተል ካለ ይህ ምን الغرباء نعم የሚጠብቅ ነገር ይጠብቃል የሚላላውን ነገር ደግሞ ማላላት ተገቢ ነው ሸሪዓ ሁሉን ነገር አላሉ አይልም ሁሉን ነገር አጥብቆ አይልም ማጥበቅ በራሱ ማክረር አይደለም መጠበቅ የሚገባውን ማጥበቅ ተገቢ ነው ሽርክን አስልክቶ ለምሳሌ ሸሪዓ ከመከልከል አልፎ ወደ ሽርክ በተዘዋዋሪ እንኳን ሊያዳርሱ የሚችሉ መንገዶችን ከሩቁ ዘግቷል ከሽርክ ውጭ ያለው እንደ ሪባ ወይም ወለድ ያሉ ተግባራትን ስንመለከት በተዘዋዋሪ ምናልባት ወደዚያ ሊያመሩ ስለሚችሉ ብቻ አንዳንድ በሮች ተዘግተዋል ሸሪዓ የጠበቀውን እናጠብቃለን ሸሪዓ ያላላውን ደግሞ ማላላት ተገቢ ነው ያም ሆነ ይህ በዚህ መልኩ የመጀመሪያውን ፈለግ የተከተሉ የአላህ ባሮች እንደሚያንሱ ብሎም ከድሮም ጀምሮ በቁጥር ምናልባት አናሳ ሊሆኑ እንደሚችሉ የድሮ ሰለፎቻችን ተገንዘበው ምክር ሲሰጡ ነበር الحسن البصري رحمه الله من ይሉ ነበር يا اهل السنه ترفقوا رحمكم الله فانكم من اقل الناس እናንተ የሱና ተከታዮች ሆይ አታጠባቁ ተረፈቁ ነገሮችን በትህትና እና በተለሳለሰ መልኩ ያዙ አታጥብቁ ማለት ነው ከመጠን በላይ ለምን እናንተ ትንሽ ከሚባሉ ሰዎች ናችሁና እንደዚሁም ዩኑስ ኢብኑ ዑበይድ ምን ይላሉ ليس شيء اغرب من السنه واغرب منها من يعرفها او من يعرفها ከሱና የበለጠ ባይተዋር ነገር የለም ከዚህ የበለጠ ደግሞ ባይተዋር የሆነው ሱናን ተከታይ የሆነው የሚያውቀው ወይም ሰዎች እንዲያውቁት ጥሪ የሚያደርገው ነው ይላሉ ልክ እንደዚሁ በሌላ ዘገባ ላይ ከሳቸው በተወራ ዩኑስ ኢብኑ ዑበይድ ምን ይላሉ قال اصبح من اذا عرف السنه فعرفها غريبا واغرب منه من يعرفها ሱና ምን እንደሆነ ተገልጾለት ወደዚህ ጥሪ ተደርጎለት የሚከተለው ባይተዋር ሆኗል ከሰዎች መካከል እንግዳ ሆኗል ከዚህ በለጠ የሚገርመው ደግሞ ሰዎች እንዲያውቁት ጥረት አድርገው ወደ ሱና የሚጣራው ነው ይላል وعن سفيان الثوري امير المؤمنين في الحديث من يقول قال استوصوا باهل السنه خيرا فانهم غرباء اهل السنه اسملكتو النسون بملكام በመዋዋልና በመንከባከብ ላይ አደራችሁን እነሱ ባይተዋሮች ናቸውና ይላል ስለዚህ ሱናን መጨበጥም አሁን ፍምን እንደመጨበጥ ነው ከዚህ ጋር ተያያዥ ሆኖ ብዙ እሴቶችን መግለጽ ይቻላል ነገር ግን ሁለት ዋና ዋና የስነ ምግባር እሴቶችን ብቻ እናውሳ በብዙ ቦታዎች ላይ እነዚህን እሴቶች የተላበሱ ሙስሊም ወንድሞችና እህቶች ባይተዋር ተደርጎ የሚቀጠሩባቸው ተጨባጮች ብዙ ናቸው አንደኛው ምሳሌ ከሂጃብ ጋር የተገናኘ ነው አላህ ባዘዘው መልኩ ራስዋን ቆጥባ ትክክለኛውን የሂጃብ መስፈርት አሟልታ ሙሉ ለሙሉ በዚህ የፈተና ዘመን የምትሸፋፈን የአላህ ባሪያ የሆነች ሴት አላህ ምንዳዋን ከፍ ያደርግላት ኢትዮጵያ ውስጥ ቢዝነሶች ከትውልድ ትውልድ አለመሸጋገራቸው ገርሟቸው አያውቅም ዓለም ላይ አንድም ቢዝነስ ከ18 ምናምን ጀምሮ ሲንስ 18ስ ምናምን ሲንስ 19ስ ምናምን የሚል መመልከት የተለመደ ነው ኢትዮጵያ ውስጥ ግን እንደዛ አይነት ቢዝነሶችን አናይም በብዛት ቢዝነሶች በፋውንደራቸው የእድሜ ክልል ውስጥ ተገድበው የሚቀሩ አለፍ ካለም ምናልባት
ሰከንድ ጀነሬሽን ጋር የሚደርሱ